ሰላም እንዴት ናችሁ ተማሪዎች? አንዱ አምላክ ነኝ። ዛሬ በ10ኛ ክፍል የኢኮኖሚክስ መጽሐፍ በአዲሱ ካሪኩለም ዩኒት ዋንን ይዤላችሁ ቀርቤያለሁ። በእርግጠኝነት ቪዲዮ እንደምትወዱት አልጠራጠርም። ምክንያቱም አሪፍ አድርጌ ስለተዘጋጀሁበት አሪፍ የሆነ ላይክ ይኖረዋል ብዬ አስባለሁ። ቪዲዮ በቀጥታ ወደ ቪዲዮ እናልፋለን። ዩኒት 1 ቲዮሪ ኦፍ ኮንሱመር ኤንድ ቢሄቪየር ይላል። ምን ማለት ነው? ጀስት ቲዮሪ ኦፍ ኮንሱመር ኤንድ ቢሄቪየር ባይ ዘ ዌይ ተማሪዎች መጀመሪያ እርሱን መረዳት ይኖርባቸዋል ዲፕ ዳይቭ ከመግባታችሁ በፊት ማለት ነው። ሶ ኮንሱመር ቢሄቪየር ስንል ጀስት ቀለል ባለ ተርም ዊ አር ኮንሱመር ባይ ዘ ዌይ እኛ ሰዎች በቃ ከቀላል ኤግዛምፕል ስንነሳ አንተ ወይንም እኔ ማንኛውም ማህበረሰብ ኮንሱመር ነው ማለት የሆነ ነገር ኮንሱም ያደርጋል ወደደም ጠላም። ሶ ዊ አር ኮንሱመር ሸማቾች ነን። ሶ የነዛም ባህሪ ማለት ነው። ዩኒቷን የሚያወራው ስለ ሸማቾች ባህሪ ነው ማለት ነው። ሶ ኢንትሮዳክሽን ላይ ምን ይላል? A consumer is a decision making unit or individuals and households who use or consumes a commodity or service ነው የሚለው። ምን ማለት ነው? በአማርኛ ስንተረጉመው ሸማች ማለት በአጠቃላይ ግለሰቦች ወይንም ሀውስሆልዶች ናቸው። ምን ማለት ነው? ሰዎች ወይም የግሩፕ አንድ ሰው ሊሆን ይችላል ወይንም 2 3 4 ሰው ማለት ነው። በቃ በሌላ ቋንቋ አንዳንድ ሰዎች ኮሞዲቲን ይጠቀማሉ፣ ሰርቪስ ከሆነ ይገለገላሉ ማለት ነው። ስለዚህ ኮሞዲቲን ኮንሱም የሚያደርግ ሰርቪስን ዩዝ የሚያደርግ ሰው ማለት ነው ኮንሱመር ማለት ቀለል ባለ አማርኛ። እና this theory of consumer behavior is concerned with how a consumer decided on a basket of goods and services he or she consumes in order to maximize his or her satisfaction ይላል። ምን ማለት ነው? ቲዮሪ ኦፍ ኮንሱመር ቢሄቪየር የሚያወራውም የሚያጠነጥነው እንዴት ነው how a consumer ይላል። እንዴት ነው ኮንሱመሮች ገበያ ወጥተው ዘንቢላቸውን በጉድስ ስፔሻሊ ጉድስ የሚል ይገልጸዋል። እንዴት ነው ኮንሱመሮች ማለት ፍላጎታቸውን ከፍ ለማድረግ ማክሲማይዝ ለማድረግ ምናቸውን ሳቲስፋክሽናቸው ማክሲማይዝ ለማድረግ እንዴት ነው የሚወስኑት? እንዴት ነው ኮንሱም የሚያደርጉት የሚለውን በሚለው ሀሳብ ስር ነው የሚያጠነጥነው ማለት ነው። ሰው በዚህ ዩኒት የምንወያየው ምንድን ነው? just decided how the consumer decides to spend his or her income on different goods እንዴት ነው ሸማቾች ገቢያቸውን የሱን ወይም የሷን ገቢ በተለያየ ሸቀጥ ላይ ለማሳረፍ ለማባከን ስፔንት ለማድረግ የሚወስኑት የሚለውን ያሳየናል ማለት ነው። በጣም አሪፍ። so next the theory of consumer behavior set out with the following important assumptions ይላል። እዚህ ጋር የምናየው ነገር ምንድነው? ስለ ኮንሱመር ቢሄቪየር ስናወራ አሳምፕሽን መውሰድ አለብን። በነገራችን ላይ ኢኮኖሚክስ ላይ አሳምፕሽን ያለ አሳምፕሽን መግለጽ አንችልም። ምንም ነገር አንድ እርምጃ አንድ ስቴፕ ወደፊት መራመድ አንችልም አሳምፕሽን ካልወሰድን። ሶ እንዴት ነው አሳምፕሽን የምንወስደው? የመጀመሪያው አሳምፕሽን the consumer has a limited income ነው። ሸማቹ ገቢው የተገደበ መሆን አለበት ነው what ምክንያቱም የተገደበ ገቢ ሊኖረው ይገባል ስንል ምን ማለታችን ነው? መጠየቅ ያለባችሁ የተገደበ ገቢ ባይኖረውስ ምን ሊፈጠር ነው ካላችሁ ይገባችኋል ማለት ነው። እንዴት ነው የምትረዱት? ኮንሱመሩ ሊሚትድ የሆነ ኢንካም አለው ማለት ማሰብ አለበት ማለት ነው። የፈለገውን ሸቀጥ ገበያ ወጥቶ እንደፈለገው መግዛት አይችልም ማለት ነው። እንደፈለገው ከገዛማ ያን ያህል መጨነቅ ያን ያህል መወሰን ስለምን አስፈለገ? ይነዋት የሚጨነቀው የሚወሰነው እኮ ኢንካሙ ትንሽ ስለሆነች አንዱን ጉድ ከሌላኛው ጉድ እንዴት አድርጌ አሎኬት ላድርገውና ፍላጎቴን ላርካ ነው በሌላ ቋንቋ። ሶ ኢንካም መስት ቢ ሊሚትድ የሚለው አሳምፕሽን ሊሰመርበት ይገባል ማለት ነው። ሁለተኛው አሳምፕሽን ደግሞ a consumer is assumed to be rational given the consumer's income and the market price of the commodity he is spends income on goods and services that give the highest possible satisfaction or utility
ይህም በአጭር ቋንቋ ሳስረዳችሁ ሸማቾች ምክንያታዊ ሊሆኑ ይገባል። ምን ማለት ነው? የሱን ወይም የሷን ሳቲስፋክሽን ወይንም ዩቲሊቲ ወይንም የእርካታ መጠን ከፍ ለማድረግ እሱ ወይም እሷ ኢንካማቸውን ሸቀጦች ላይ ወይም ሰርቪሶች ላይ ስፔንድ ሲያደርጉ ነው። ሲያደርጉ በምክንያት መሆን አለበት፣ በዘፈቀደ አይሆንም። ምክንያቱም የሸማቹ ገቢ እና ገበያ ውስጥ ያለ ኮሞዲቲ ፕራይስ ያንን ታሳቢ አድርጎ ነው የሚሄደው። ምን ማለት መሰላችሁ? 100 ብር ያለው ሸማች ገበያ ውስጥ ሄዶ ኦሬንጅ እና ባናና መግዛት ቢፈልግ ሳቲስፋክሽኑን ሃይ ለማድረግ ከፍ ለማድረግ ሁለቱንም ከፈለገ የግድ ሁለቱንም ማግኘት አለበት ማለት ነው። ግን መጠኑ ይለያያል። እሱን አሎኬት ለማድረግ he must be rational ነው፣ ማሰብ አለበት፣ ምክንያታዊ መሆን አለበት ማለት እሱ ነው። በሌላ ቋንቋ ደግሞ consumers has relevant information to make a decision ይላል። is aware of his or her income and is aware of commodity available and their prices። ምን ማለት ነው ተማሪዎች? በሚገርም አፈታት ልፍታላችሁና ሐሳቡን ላስረዳችሁ። በነገራችን ላይ ተማሪዎች በአማርኛ መተርጎም አይደለም ወሳኙ ነገር፣ ጽንሰ ሐሳቡን መያዛችሁ ነው። ኦኬ so the consumer has relevant information to make a decision ነው። ኮንሱመር ሸማቾች ማለት ነው በቂ የሆነ መረጃ ሊኖራቸው ይገባል። ምን ለማድረግ? ውሳኔ ለመወሰን። to make a decision ማለት ውሳኔ ለመወሰን ነው ማለት ነው። aware of his or her income ነው። እሷ ወይም እሷ ኢንካም አላቸው አይደል? እዛ ላይ አዌርነስ ማለት ግንዛቤ እንዲኖራቸው በቂ የሆነ መረጃ ያስፈልጋቸዋል ነው። ስለ ኮሞዲቲው ስለ ኮሞዲቲ አለ አይደል? ማርኬት ላይ ደግሞ ፕራይስ ሴት ይደረግለታል። ስለ ዋጋውና ስለ ኮሞዲቲው አዌርነስ ሊኖረው ይገባል። ይህ ነገር ምን ሊያደርግ ያግዘዋል? ራሽናል እንዲሆን ያግዘዋል ማለት ነው። ተማሪዎች እንዴት አያችሁት? ሐሳብ አገላለጽን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። ኮሜንት ሴክሽን ላይ ሐሳብ አስተያየት ጻፉልኝ። እንዲሰራላችሁ የምትፈልጉትን ቶፒክም ሜንሽን አድርጉልኝ። የማይታመን ኢንክሬዲብል የሆነ ሌሰን አዘጋጅላችኋለሁ። ቀጣይ የምሰራው ቪዲዮ ሊደርሳችሁ የደወል ምልክቷን መጫናችሁን አትርሱ። አመሰግናለሁ። ባይ